አሁን ግን ማለት ነው ከሷ አፍ እንኳን እየሰማህ አታምንም አሉ። በቃ ስለዚህ አሁን ትክክለኛው ምርጫ እንድትነግረኝ እፈልጋለሁ። እዚህ ጋር የልጅሽ አባት አለ። ብዙ መከራም ብዙ ደስታ ያያችሁበት፣ ብዙ ነገርም የተንከራተታችሁበት፣ አብራችሁ ብዙ ጊዜ የሚያሳልፋችሁበት፣ ብዙም የተባላችሁበት የልጅነትሽ የመጀመሪያ ፍቅረኛሽ አለ። እስከ መተዋወቅ ከቤተሰብም አልፎ ልጅም እስከ መውደድሽ የመጣ ነው። ያው እኛ አናውቀውም። አዲስ እዚህ በዚህ በሁለት ቀን በሶስት ቀን ምናምን ያወቅነው ሰው ነው። ብዙ ነገር ሰክሶሽም የሆነ ነገርም ሊሆን ይችላል። በፈረንጁ ወይ ደግሞ በሱ በሽነት ብዙ ነገር ብለውሽ ሊያኬትም ያሉት ሸቅ ወይ ደግሞ ለመበሻሸቅ እልውስ ገብ አልቅሰሽ እንደመጣሽ አልቅሰሽ ትመለሻለሽ ይመስለኛል። እንግዲህ ቤተሰብ አብርሽ ለሩታ ደብዳቤ ላከላት፣ በደብዳቤ ፍቅሩን ገለጸላት የሚል ደብዳቤ አይተናል። ደብዳቤው እውነት ነው ምንድነው የሚለው ምንድነው የላከላት መቼ ነው የሚለው አብረን እናያለን። አቤል ደግሞ የሚባል ሴጣን ማለት ነው። በነገራችን ላይ ህይወት በምርጫ ሰዎች በመረጡልን ምርጫ ወይም ሰዎች በሰጡ ምርጫ አይደለም የምንኖረው፣ ፈጣሪ በሰጠን ምርጫና ራሳችን በወሰነው ምርጫ ነው። እናንተ ቆይ አብርሽና ሩታ ህጻን ናቸው እንዴ? እናንተ መርጣችሁ ለምርጫ አቅርባችሁ መርጦ የሚኖሩት ህይወት። እነሱ እኮ ህይወታቸው መኖር መምራት የሚችሉ ትልልቅ ሰዎች ናቸው። ልጅ ወልዷል እኮ ህጻን ልጅ አይደሉም። መርጠሽ ኑሪ መርጠህ ኑር ምን ማለት ነው? እናንተ ትንሽ እንኳን አይቀፋችሁ ሁለታችሁ ማለት ነው። ሮቤላም አቤልም ጭራሽ ደግሞ አልቅሰሽ እንደሄሽ አልቅሰሽ ትመለሻለሽ አላለም። አልቅሰሽ እንደመጣሽ አልቅሰሽ ትሄጃለሽ። አልቅሳ አብርሽን አፍቅረኝ ብለ ስትለምን አይተሃት ነበር እንዴ? ወይስ አብርሽ ሩታ አልቅሳ ለምናኛለሽ ላፍቅራት ወይ ብሎ ጠይቆህ ነበር እንዴ? እንደው ምን አይነቱ ሴጣን ልጅ ነው በእናታችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። መተናል እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁ ቆዩን። የደብዳቤው ምንድነው ለሩታ አብርሽ ላከላት የሚለው ደግሞ አብረን እናያለን። እስከ መጨረሻው አብራችሁ ተከታተሉኝ። ላይክ ሼር ሰብስክራይብ ማድረጋችሁ አትርሱ። እንዴ ሰብስክራይብ እያደረጋችሁ ላይክ አታረጉ፣ ሰብስክራይብ አታረጉ፣ ኮሜንት አጽፉ። ዝም ብሎ መስማት እንኳን ያስከፍላል፣ ዋጋ አለው። እናንተ ምን ችግር አለው? ለእኔ ባደኩበት በስልካችሁ እንደዚህ ብትነኩት እኮ ችግር የላችሁም። ሰብስክራይብ እያደረጋችሁ እያያችሁ ነው። ለማንኛውም ማለት ነው አብርሽና ሩታ ህጻን ናቸው እንዴ? እናንተ በምርጫ ምረጥ ብላችሁ የምታማርጧቸው እነሱ እኮ ትልልቅ ሰዎች ናቸው። ምርጫቸው ራሳቸውን መርጦ መኖር ይችላሉ። ህጻን ልጅ አይደሉም እንዴ? ጭራሽ አልቅሰሽ እንደመጣሽ አልቅሰሽ ትሄጃለሽ። አልቅሳ አብርሽን ስትለምነው ስታፈቅረው አንተን አማክሮ ነበር እንዴ? አንተን ጠይቆ ነበር እንዴ ተፈቃቀሩት እንዴ? አንተ በሰው ህይወት እኔ ባልኖርኩ የምትለው ነገር ምንድነው? አቤላ ማለት ነው። የሰው ህይወት ካልኖርኩ ይሄን እኮ የራስህ ህይወት መኖር ያቃተ ሰው ነክ። የሰው ህይወት እንኖር የሚሉ ሰዎች የራሳቸው ህይወት መኖር የማይችሉ ሰዎች ናቸው። ገባ? የሰው ህይወት በእንደዚህ መልኩ እንምራ የሚሉ ሰዎች የራሳቸው ህይወት መምራት የማይችሉ ሰዎች ናቸው። ምክንያቱም የራሳቸው ሲያቅታቸው ወደ ሰው ለመበጥበጥ የሚሮጡ ሰዎች ናቸው። የራስህ ኑሮ ራሴ ብለህ የምትኖረው ኑሮ ቢኖርህ ኖሮ አንተ አንዴ አብርሽ ጋር አንዴ ሩታ ጋር ብለህ እየተራሮክ የነሱ ህይወት ባትበጠብጥ ነበረ። ነገር ግን የራስህ ህይወት መኖር ስላቃተክ ነው። የሰው ህይወት የሚበጠብጡ ሰዎች የራሳቸው ህይወት መኖር ያቃታቸው ናቸው። ገባ? የራሳቸውማ ህይወት የሚኖሩ ሰዎች በራሳቸው ህይወት ቢዚ ስለሚሆኑ የሰውን ለመበጥበጥ ጊዜ አይኖራቸውም። አንተ የራስህ ህይወት ትተህ የሰው ህይወት ልኑር ብለህ መበጣበጥ ሴጣን ነገር ነህ ማለት ነው። በነገራችን ላይ አቤላም የሩታ ወንድም በጣም ነው የምታሳዝኑት። ምክንያቱም ይሄ ማለት ለምርጫ እቃ እኮ አይደሉም። አብርሽም ሆነ ሩታ እቃ አይደሉም። ምርጫ መሰጧቸው የምታወዳድራቸው ራሷ እኮ መርጣ መኖር ምችል ልጅ ናት። እናንተ ለምንድነው ሁለታችሁም ያ ባብርሽ ጎን ይሄ በሩታ ጎን ሆናችሁ ህይወታቸው መበጠብጡት ለምንድነው? እነሱ እኮ ተፈላልጎም ይሁን
ሳይፈላለጉም ቀርቶ ይሁን በቃ ራሷም ሩታም ሕፃን ልጅ አይደለችም። ራሷ በመሰላት መንገድ ህይወት ትኑር። አንተም ተዋት ነው በሌላ ማለት ነው። አንተም ተዋት። እሷ ሕፃን ልጅ አይደለችም። አንዳንዴ ሰዎች ወይም ቤተሰብ ሆኖ ያዘኑልን እየመሰለን በጣም የሚጎዱ ሰዎች አሉ። ጓደኛ መስሎ እያሰቡልን የመሰለን በጣም የሚጎዱ ሰዎች አሉ። ስለዚህ ተዋቸው እስኪ። አንተም ከአብርሽ ህይወት ውጣ። አንተም ከሩታ ራቅና ማገዝ የወንድምነት ማገዝ ባለብህ መንገድ አግዛት። ማማከር ባለብህ መንገድ አማክራት። ሀሳብ መስጠት ባለብህ በኩል ሀሳብ ስጣት እንጂ ይሄንን አድርጊ እያልክ ጭንቀት ውስጥ የሆነ በጣም ነው የምታስጠሉት። የምሬ ነው የምላችሁ። አብርሽ ተናግሯል። እቺ ልጅ በልክም ይሁን ገብታበታለች። ከዚህ ልጅ ድሮ ነበር የምታወራው፣ ድሮ ነው የሚተዋወቁት ያልከው ነገር አብርሽ ማነው አቤላ ደግሞ ማለት ነው በፊት እንደማታውቀው የመጀመሪያ የመጣ ቀን ያስታውቅ ነበረ። መጀመሪያ እንደ ከድሮ ጀምራ አታውቀውም ልጁ። አሁን ነው ያወቀችው። ቪዲዮ ሊሰሩ ቤቷ የሄዱ ቀን ነው ያወቀችው እንጂ እንደዛ አውርታውም ተቀራርቦም አይታወቁም። ይሄ የውሸት አታውራ። ምናልባት አንተ ከተመቸህ እኮ ከአብርሽ ጋር እየኖረች እሱንም ትጀናጅን ነበር ማለት አይቀርም፣ ከተመቸህ መንገዱ ማለት ነው። አሁን ያን ሀሳብ ያመጣኸው ለዛ ነው ማለት ነው። በፊት ድሮም ካንተ እያለችም ታወራው ነበረ። ቺት አርጋ ነው ልትለውም ሊሆን ይችላል። ነገር ግን እቺ ልጅ ከመጀመሪያ እንደማታውቀው የመጀመሪያ መጣው ቀን የተናገረችውና የሆነችው ያሳየችን አረካታለ። በዛ መረዳት ምንችል ሰዎች ነን። እሺ ለማንኛውም ሁሌ የሰው ህይወት እየበጠበጥክ አትኑር። በሌላ ደግሞ እስከምንገናኝ ድረስ ሰላም ቆዩልን። ወሰላሙ አለይኩም ወራህመቱላህ